አንተ አገር ነው የምታሳብደው፣ እኔ ደግሞ አንተን ነው የማሳብደው። አንተ አማራ የሞተ የለም ስትል እኔ አማራ ሞቷል አንተ ሙት ነው ብያለሁ። ስለ ሞትክ ነው ብያለሁ። አንተ በድፍረት ለምትናገረው ነገር እንደ ጽድቅ ቆጥረህ ሌላ ሰው አንተን ሲናገር እንደዛ መሰማት ትክክል አይደለም። የምፈልገው የምጠይቀ ዋሽታ አይደለም ሰው የምታናደው በእውነቱ አሁን ሃይማኖት ቀይራል ብለህ ቀጥጠኝ ልክ ነህ። ገና ወደፊትም 99 ሃይማኖት ቀይራለሁ። የኔ ቄስ አይደለሁም ጳጳስ አይደለሁም 99 ጊዜ ልሃል። Theo7 Star ዛሬ ስርዓትም እያስተማርኩ ነው የምመጣው ለማንም ማለት ነው። አለቀ። መማር አለብህ፣ ማድመጥ አለብህ፣ መረጋጋት አለብህ። ስታበሽቅ ብቻ ሳይሆን ስትበሽቅም የሚሰማን ስሜት ማየት አለብህ፣ ማወቅ አለብህ። ለአለቃ ማለቃ አለው። ስለዚህ የሚመጣው ይሄ ነው። እኔ አይበርደኝ አይሞቀኝም። ለምትጠይቀኝ ጥያቄ መልሳለሁ። ዮኒ ቬጋስንም ያልኩትን አንተንም ያልኩን እንድትናደድ እንድትበሽቅ እንድታብድን ያርኩት ሌላውን ስላሳበድክ ጨርቅ ስላስጣልክ በዛ ስለተፈራ በዛ እንጀራ ስላገኘ በዛ ሰውን በመስደብ ሰውን በማንቋሸሽ ብሔር ከብሔር በማጋጨት ብሔርን በማንቋሸሽ አፈር ከድሜ በማብላት እንጀራ ስላገኘ ያንን እንድትተነፍስ አድርጌያለሁ። ከዛ ውጪ ያረኩት ነገር የለም። ያረኩትም ይሄንን ነው። በውሸት ነው በእውነት ነው? እኔ እውነት ነው፣ ለኔ እውነት ነው። ውሸት ነው ካልክ ደግሞ ውሸቱን ታስረዳኛለህ፣ ይቅርታ ጠይቃለሁ። አልከሰስ አልወቀስ፣ አለቀ። ከይቅርታ በላይ ምን አለ? በጓደኞቼ ፊት 14000 ሰው የተመለከተ ነው በቲክቶክ ታሪክ። እዚህ 14000 ሰው ፊት ቆሜ ይቅርታ ጠይቃለሁ። ቆሜ አላፍርም። ምን አለ ግን ማን ይቀበልሃል አልከኝ? አንተን የተቀበለ ህዝብ እኔ ዘመዴን የማይቀበልበት ምክንያት የለም ብዬ አምናለሁ። ይሄው ነው። አመሰግናለሁ። እግዚአብሔር ይስጥልኝ። ኦኬ፣ አመሰግናለሁ። ለሁላችሁም እድል ሰጣችኋለሁ ጋይስ። ቢያንስ ለኔ ሳይሆን አክብራችሁኝ ስለመጣችሁ ከልብ የኔን ሲቋጭ መውረድ ስላለብኝ ጋይስ 14000 ሰዎች ፍሎ ያለውን ንግግር መስማት አለባቸው። ሰጣለሁ እድሉን። ቢያንስ ውይይት ከሆነ ምን እያወራን እንዳለን ማወቅ አለባቸው። ስለዚህ ጽድት ያለው ውይይት እንድናደርግ የምትናገረው ተናግረህ እስክትጨርስ ድረስ መደመጥ አለብህ። ለአንተም ሰጣለሁ። ከዛ ከጠየቀው ደግሞ እሱ እስኪመልስ ደግሞ ማድመጥ መቻል አለብን። አባትና የኔ ወንድም ጋር ነው ጨዋታ። እሺ፣ የኔ ጓደኞች ጋር ነው ጨዋታ። ገባ? በሞት አልቀልድም እኔ። የሱ ወንድም፣ የሱ እናት፣ የሱ አባት ቢሞቱ I don't play like that bro. I don't. እኔ እሱን ባገኘው አስወር ነው የምልህ። እዚህ ጋር አይደለም ቢሆን በህይወት እንኳን ልንፈላለግ እንችላለን። ገባ? that's dangerous። በዛ ነው የምንፈላለገው። ለምን ካልከኝ እኔ አባት ሞቶብኛል 25 years ago። በአባቴ ነው የተቀለደው። እኔ ወንድሜ ሞተዋል። በቅርብ ነው የሞተው፣ የዛሬ 3 ዓመት። ገብቶሃል? ፖለቲካ ነው። ፖለቲካ ላይ ደግሞ ተነጋግረናል። እኔ እናቴን ሬሳ ላይ አድርገው ሲሰድቡ ጨዋ ነው የሚነጋገረው ሲል ከእሱ ጋር የሚነጋገረው እኮ ጆከር ነው አይደል እንዴ? ጆከርን አስገብቶ በልልኝ ስደብልኝ የሚል ሰው ነው አይደል እንዴ? እያረከው አይደለም? ይዲደ ስደብልኝ በደንብ አድርገህ ብሎ ሪከርድ የተደረገ አለ። እኔ የእሱን ሚስት የእሱን ልጆች የማንንም ጋር ገብቼ እንደዛ መልሰው አይደለሁኝ። ልጆቻችሁ ይባረኩ ነው በየትኛውም ፖለቲካ ብታመጣው ምለው። ገብቶሃል? መነጋገር ትችላለህ። እሱ ግን እንደ አንድ መምህር ነኝ እንደሚል ሰው፣ ስፈልግ አስተምራለሁ ለሚል ሰው፣ ስፈልግ እንደዚህ ያደርጋለሁ ለሚል ሰው ከወንድ ጓደኛ ጋር ግንኙነት ታደርጋለህ ብሎ ስምን ሲያጠፋ የውሸት ነገር ይዞ ሲመጣ ሊሊ ሆቴል እንደዚህ ብለው ስላባለጉ ነው ፖለቲካ ስለቀየርኩ አይዲያ ብቻ እንደዛ ሲባል ምን አይነት ስሜት ነው የሚሰማ? ፐርሰናሊ እኔ አንተና ለተላ ሀሳብ ልዩነት ይኖረኝ ለምንድን ነው የምዋሽበት? ዋም ገና ላባውጪው እውነት እያለ በእውነት በፖለቲካ ነጥብ አስጥለኝ አሞኬው እዚህ እንመጣለን አይደል? አንተ ፔጅ ፖለቲካ ነው የምንነጋገረው። የቴዲ ባለቤት፣ የቴዲ እናት፣ የቴዲ አባት፣ የቴዲ ምናምን 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 እንደዛ የሚባል ነገር አለ እንዴ? ለሱ ምንም አይመስለውም። እንጆ እያደረገው ነው። ገባ ማለቱ ራሱ የተሰማው ስሜት እንኳን የለም። እኔ ያበደ ሰው ነው እንዴ
ከቄስ እስከ ሼክ ከሼክ እስከ ቤተ መንግስት እያንዳንዱ የሚያቀኝ ዝም ብሎ ነው እንዴ? ቀውስ ነው እንዴ? ለምን ሌሎቹ ታዲያ ተከታይ ኖራቸው? እሱን እኮ ሙስሊሞች ማለት ነው እናጠፋዋለን ሲሉ ነው ዘመዴ ነው አትነኩትም ብዬ ቪዲዮ መጀመሪያ ይሰራው። የመጀመሪያ ቪዲዮ የሰራው ነው እሱ እንደዚህ ብሎ አይጽፍም። ምክንያቱም ስዊዘርላንድ ላይ የሆነ ነጭ ተነስቶ መስጊድ ገብቶ 23 ሰዎች ገደለ። በዛ ምክንያት ምን ሆነ? ዘመድኩን በሱ ስም ገብቶ የሆነ ሰው ይጽፋል። እንኳንም ሞቱ እስላም መጥፋት አለበት ከኢትዮጵያ ብሎ ጻፈ። የሆነ ሰው ማለት ነው። እሱ አይደለም ብዬ ሸንጤን ገትሬ ተከራከርኩ ማለት ነው። ከዛ ነገሩት። እንዲያውም ያለ የወይ ማኛ አጥቦ አሰጣኝ እንዴ ምንድነው ጉዱ ሲባል ኧረ አይደለም አንተን ደግፎ ነው ቪዲዮ የሰራው። ከዛ ኮንታክት ተደራረግን። ይሄ ዘመዴ እንደዚህ ያሉ ስለሆነ ችግር እንዳይፈጠርብህ እኔም አለውልህ ናና ኤክስፕሌን አድርግ ተባለ። እኔ በቪዲዮ ወጥቼ አላውቅም፣ አንተ ጋር ነው የምመጣው አለ። ኦኬ እውነቱን ስለተናገርክ መጥቼ አስረዳለሁ አለ። ዩቲዩብ እንኳን ሲከፍት እኮ እኔ ነኝ የረዳሁት። ጠይቀው እኔና ደሩ ዛሃሩ ነው። እንኳን ዩቲዩብ አይደለም ቲክታክ ላይ ሲመጣ ዘመዴ ብዬ ሼር ያደረኩት እኔ ነኝ። ዘመዴ ብሎ ሼር ያደረገው ደሩ ዛሃሩ ነው። ምን ወቀሰው? እኛ ባጎረስኩት ጄን ተነከስኩ ነው። እኛ ባናመጣው ቲክታክ ላይ ሲስተሙን እስካሁን በደንብ አያውቀውም። ዘመዴ ይገባበታል እንጂ ብዙ የቲክታክ ሲስተምን አያውቅም። ኢንፎርሜሽን ፌስቡክ ላይ ላለው ፌስቡክ ላይ የመጀመሪያ ቪዲዮ ሰሪ ዮኒ ማኛ ይባላል። ፌስቡክን 2004 እንደመጣ በደንብ አረጋግጬ ማክሰው ነኝ። አልቭን አሜሪካ እያለው እያንዳንዱ ሲስተም ነበረ። ፌስቡክ እያንዳንዱን አውቀዋለሁ። አትታወቅም ወይም ደግሞ እኛንን የምናስተምራችሁ ስርዓት ለማለት እያየ ነው። ለምን በውሸት ሆነ? እኔ አሁን ባየሁት ጥያቄ ነው የጠየቁት። ለምሳሌ ቀብር ላይ እኔ በጣም ደስ ብሎኛል መለስ መሞቴ አለ። በመሞቱ ተደስቻለሁ አለ። በመሞቱ የተደሰተ ሰው ቀብር ሄዳል እንዴ? ለምሳሌ አሜሪካን ሀገር ዋሽንግተን ዲሲ መጥተው ዋሽንግተን ዲሲ ላይ መለስ ሞተ ሲባል ከበሮ ይዘው የደለቁ ሰዎች አይቻለሁ። ምኑ ጋር? ኤምባሲው ጋር። በቃ መለስን ስለሚጠሉት ከሞተላቸው ደስ ብሏቸው እንኳን ቀብር ሊሄዱ ማለት ነው። እንኳን ቀብር ላይ ሆኖ ጥቁር ለብሶ ሊቀበል ማለት ነው። ኢቭን ጸበኛ ከሆነ ከዋጋ መጽሐፍ ምናምን ምረቃ ሲሆን አልሄድም ማለት ትችላል። ነው ሌላ ሰው መወከል ትችላል። ውክልና አለ ኦል ዘ ታይም። አንድ ሰው ብቻ አይደለም የሚመራው፣ ውክልና መስጠት ትችላል። አሞኛል ካልክ ምንም ማለት አትችልም። ለምሳሌ አሞኛል ማለት ትችላል። ማንም ይችላል። ይቅርታ በጣም ስላመመኝ ሌላ ሰው ወከልልኝ ማለት ይቻላል። በስነ ስርዓት ገብተህ ጥያቄ ስትጠየቅ በስነ ስርዓት በጣም ጎበዝ መሪ ናቸው። በጣም እንደዚህ ለሀገር የሚያስቡ ናቸው። ለወገን የሚያስቡ ጀግና ሰው ናቸው። በዓለም ላይ እንደዚህ አይነት ሰው የለም ተብሎ የተሰራም ቪዲዮ ኖ አላልኩኝም ብሎ መዋሸት አስፈላጊ አይደለም። አይተነዋል። ቪዲዮ ማምጣት ይችላል። ገብቷል። ሁላችንም ግን የምንደግፍበት የምንቃወምበት ነገሮች አሉ እያልኩ ነው የነገርኩ። ግን ዋሽቻ አይደለም እኔ፣ እሱ ግን ዋሽቶ ነው እያልኩ ነው። መዋሸት አያስፈልግም። የእኔ ሃይማኖት ቀይር ያለው ገጠም አድርጌ ዓለም ላይ ከ5000 በላይ ሃይማኖቶች አሉ። እምነት የሌለውም አለ። እኔ ፈጣሪ ነኝ ብሎም ይመጣል። እሱ አያሳስብም። እኔ እኮ ቄስ አይደለሁም። ሃይማኖት ቀየር ቄስ ሆኜ ነው እንዴ? ፓስተር ሆኜ ነው እንዴ? ሼክ ሆኜ ነው እንዴ ቀየርኩት? ነው አም ሬጉላር ጋይ። ግን ሰው እልል ይላል። ሬጉላር ጋይ ነው እንትን ያውቀውም የተባለው በትክክል የትኛው የሃይማኖት አባት ነው እንደዚህ አይነት ትምህርት የሚያስተምረው? የትኛው የሃይማኖት አባት መጥቶ ፖለቲካ ላይ ገብቶ እንደዚህ አድርጎ ያዙ ይልቀቁኝ? የትኛው አባት ነው መጣልኝ? ኖባዲ። ቤተክርስቲያን ያቀኛል ካለ ቤተክርስቲያን እያሰደበ ነው ማለት ነው። ምክንያቱም ቤተክርስቲያን እንደዚህ አይነት ስብከት የላት። ዋሽቼ የመጣሁበት ነገር የለም። እሱ ግን ዋሽቷል። አባቴ ያረፈው የዛሬ 25 ዓመት ነው። ወንድሜ ያረፈው የዛሬ 3 ዓመት። ስለዚህ ልዩነቷ ቀብር ሄዶ ሲመለስ አባቱ ወንድሙ ሞቶ አገኘ። ከዛ በኋላ ያበደ ሰው ነው እንዴ ሁላ ሰው እየመጣ እየየ የሚልበት? እብድ ከሆነ እብድ ነው ብለው አይተውኝም እንዴ? ነው በብሔር ደረጃ ተሳልዋ ገብተህ ማየት ነው። በአማራ ደረጃ የአማራ አክቲቪስቶች እያልኩ ነው ስገዳገድ ነበር። ወገባ ገዳውን ስለነበር ግጥም
አድርጌ እሰባብርሃለሁ ብዬ ነግሬሃለሁ። የእኔ ጀግኖች ያልከው እነ ዘመነ ካሴን አንተ አጠናቀቅ እነ ማናቸው ስሙን እነ እስክንድር ነጋ አንተ በደንብ አይደል የምትናገራቸው? እኛ ስንናገር እኛ ወንጀለኞች፣ እናንተ ስትናገሩ እናንተ ፐርፌክት ነህ። አንተ አጋስስ ሂደህ ሩጥ ስራ እያልክ ታገል ዝም ብለህ ቁጭ አትበል እያልክ ሙልጭ እያልክ ስትላቸው አንተ የመልአክ ስራ ነው የምትናገረው። እኛ ስንናገረው መጥፎ ነገር ነው። ህወሓትን ተናግረናል በደንብ አድርጌ ህወሓትን አጥብ እንደኔ 60,000 ፒቲሽን ተፈርሞ ዩቲዩብ የተዘጋበት የለም። አወደዋ ኖት ዩ ያንተ ፒቲሽን አልተፈረመም። 60,000 ህወሓት ነው ሊጋ የፈረመው። በትግራይ ህዝብ ጋር ግን ከበፊትም ነው የምናገረው፣ ቤተሰቦቼ የተጋቡ ከትግራይ ህዝብ ጋር ነው። ትግራይ መጥላት አልችልም ከሚሉ ሰዎች መካከል በኦሮሞ ብትመጣስ ኦሮሞን እንደ ህዝብ ነው እንዴ ነው የምናገረው? ገብተህ ማየት ማስመሰል አልችልበትም። እንደ ኦሮሞ እኮ ተሳድቤ ቢሆን ሀገር ቤት ስገባ ይቆረጥሙኛል። እንደ ኦሮሞ ተሳድቤ ለምን አላረጉት? ገብቻለሁ እኮ አሁንም የኦሮሞን ፖለቲካ እጠየፈዋለሁ እያልኩ ነው የምናገረው። ቃል በቃል ገብቻ አየኋቸውም እንደሚሰሩ አየው፣ የሆነውን አየው። መጥቼ ለህዝብ ተናገሩ። ዮኒ ማኛ የተሰጥቶታል፣ ይሄ ሆኖለታል፣ ይሄ እንደዚህ ሆናል ብላችሁ ስታወሩ ነበር። ወፍ ብፈልግ ግን አደርገው ነበር። ብፈልግ አደርገው ነበር። ብልጽግና እኮ ነው ገንዘብ ያለው በአሁኑ ሰዓት። ብልጽግና እኮ ነው ሀገር ቢመራው። ሀገር ቤት እየተመላ ህዝብ በአናት ተከልብዬ እኮ መሄድ ይችላለሁ። ማን ሊከለክለኝ? ማን ገብተው እኮ ብዙ ጥቅም ያገኙ ሰዎች አሉ። አንዱ እኔ የሄድኩት የፈጀች አንተ ውጭ ሆነ ተንበቅብቀ ነው በየጊዜው የምትቀመጠው ሰባል ሄድኩት። አልተጠየቅኩበትም። ተሰደብኩኝ። ኢትዮጵያ ስገባ ላይ አማራ ልጅ የሰደበኝ እንጂ ተናግሮኝ አያውቅም። እኔ አማራ ልጅ ተናግሮኝ አያውቅም። የአማራ ልጅ ኢትዮጵያ ስገባ ግን ዮኒ ማኛ ተብሎ ተንጫጭ። ምክንያቱም ሌላው ፈሪ ነው። የትም ቦታ ብቻዬን ነው የሚሄደው። እና አሁንም ልል የምፈልገው የምጠይቀህ ዋሽታ አይደለም ሰው የምታናደው። በእውነቱ አሁን ሃይማኖት ቀይራል ብለህ ቀጥጠኝ። ልክ ነህ። ገና ወደፊትም 99 ሃይማኖት ቀይራለሁ። የኔ ቄስ አይደለሁም ጳጳስ አይደለሁም። 99 ጊዜ እልሃለሁ። አሮን ጋር ፕሮብለም አድርጌዋለሁ። ለጥልጠኝ ልክ ነህ። ዋሽቼ ግን አይደለም ማውራ። አንተ ዋሽተህ ነው ከጓደኛው ጋር ይተኛል የሌሊ ሆቴል እንደዚህ አድርገውታል እናት አባቱን ማለት ትክክል አይደለም እያልኩ አሁን መቀጠል ይችላል። አንድ መሀል ላይ ይቅርታ መሀል ስለገባሁኝ በጣም ከይቅርታ ጋር አንድ ማሳሰቢያ ልስጣችሁ። ሀሳባችሁን እጥር ምጥን ባለች ሌሎችም እንዲደርሳቸው እጥር ምጥን ባለች ቋንቋ እንዳይሰለችው ገዝት ላይ ያሉ ሰዎች በእነሱ ፍቃድ ነው እና ባኬን ፎርዜት መላልሳቸው ያላችሁት ሌሎችም እንዲደርሳቸው እንትን እንድትሎሽ አሜን። ለዮኒ ነግረዋለሁ ማለት ነው። ለጸብ የምትመርጠው ነገር የለም። ከተጣላ ተጣላህ ነው። ስትጣላ ያገኘውን አንስተ ነው የምትወረውረው። ተግባባን። እና ከኔ ቅቤ እንድቀባ አጠብቅ። አንተም እንደፈለክ እንደምትለው እንትላል። ሁለተኛ ፊሊንጉን መሰማቱ ለአንተ ዮኒ የሚባል መብሸቁ በራሱ ለኔ ተአምር። በዚህ ስሜት፣ በዚህ መልክ፣ በዚህ ድምፅ፣ እዚህ መገለጥህ ራሱ ለኔ ትልቅ ነገር ነው። ስለዚህ ምንድነው ይሰማል። አንተ ሰውን ስታበሽቅ፣ አንተ ሀገር ስታበሽቅ ሰዎች ሊሰማቸው የሚችሉትን ነገር እንድታይ እፈልጋለሁ። አሞኛል ያልከው በደንብ እንዲያምህ ነው። በጣም ትክክል አይደለም ለምን ዋሸ ምናምን ያልከው ውሸት አይደለም። ሌላም ብጨምር እጨምራለሁ። ለጸብ ጊዜ እንትራለ የጽድቅ ስራ አይደለም እየሰራው ያለሁት። አንተ አገር ነው የምታሳብደው፣ እኔ ደግሞ አንተን ነው የማሳብደው። አንተ አማራ የሞተ የለም ስትል እኔ አማራ ሞቷል አንተ ሙት ነው ብያለሁ። ስለ ሞትክ ነው ብያለሁ። አንተ በድፍረት ለምትናገረው ነገር እንደ ጽድቅ ቆጥረህ ሌላ ሰው አንተን ሲናገር እንደዛ መሰማት ትክክል አይደለም። ኢትዮጵያ የሄድክበትን መንገድ በጣም የወረደ ነው የምለው እኔ ማለት አንተ በእውነት በትክክል ነው የሄድከው። ፖለቲካ ሰሩብህ፣ ቁማር ሰሩብህ፣ አጣቸው፣ እነሱም አጡ። ስለዚህ ጀግንነት አይደለም እሱም ለኔ፣ ወንድነት አይደለም እሱም ለኔ። ተግባባ። ምንም ወንድነት አይደለም ለኔ ነው የምልህ። ለአንተማ ሰርተኸው መተኸው አይቻቸው ወጥቼ እንደዚህ አድርጌ ምናምን አልክ።
የሆነውን እንዴት እንደተፈጠረብህ የምታውቀው አንተ ነህ። በአጫሉ ኬዝ ብቻ አንተ ይፈልጉህ ነበር። በአጫሉ ኬዝ ብቻ ምንም አላረጉም። ምንም እንድትሆንም ደግሞ አይደለም። እነሱም ፖለቲካን የሰሩብህ አንተን ከህዝብ ነጠሉ። አንተ ምንም ነገር እንድታጣረጉ ለኦሮሞ ብለህ ጮክ ባዶን ቀረ። ተመልሰህ ወደ አማራ መጣ። ተመልሰህ የቀደመ ቦታ ሆነ ገንዘብ የሚያስገኝልህ ኦሮሞን መቀጥቀጥ ስለሆነ ወደዛው ተመለስክ። በቃ አለቀ። ይሄ ነው። ይሄንን ሂስ መዋጥ መቻል አለብን እና እውነቱ ይሄ ነው። ወደፊትም ባይፈጸም ደስ ይለኛል። ልታበሽቀኝ ስትመጣ አልመርጥልህም። ቦታ የምሰጥህ ከሆነ ለዛ ነገር እድል የምሰጥህ ከሆነ አንተን ያበሽቃል የሚለውን ነገር በሙሉ ፈልጌ ነው እና የሰንበት ስብከት አይደለም የምሰብክህ ማለት ነው እና አልቀይርም አቋሜ። በዚህኛው ነገር ግን ቅር ተሰኝተህ ምናምን ከሆነ ያደረኩት ሆን ብዬ ስለሆነ ያደረኩት በወቅቱ አንተን ያበሽቃል የሚል ነገር ፈልጌ ስለሆነ ያደረኩት አልዋሸውም። እንትን የምለው ነገር የለም። ህወሓቶኝም አላውቅም፣ ህወሓትን ደግፌ አላውቅም። የሙያ ማህበሩ ዋና ጸሐፊ ስለሆንኩ ነው። ድርጅት ወክዬ ነው የምሄደው። ዘመድኩን የሚባል ሰው የግል አመለካከት አለው፣ ድርጅቱ የራሱ አመለካከት አለው። ዘመድኩን ቤተ መንግስት የሚሄድ የትም ድርጅቱን ወክሎ ነው የሚሄደው። ይህን መለየት መቻል አለብህ። እኔ ዘመድኩን በዘመድኩንነቴ ብጠራ አልሄድም። የተጠራው ዘመድኩን ስለሆንኩ የተጠራው ድርጅቱ ነው። ወክዬ የሚሄደው ድርጅቱን ነው። ስገባ ፈርም የምገባው የኢትዮጵያ ኦዲዮ ቪዥዋል አሳታሚዎች ማህበር ዋና ጸሐፊ ሆኜ ነው የምወክለው። ሲጠየቅ ድርጅቱ መጥቷል አልመጣም ነው እንጂ የሚባለው ዘመድኩን መጥቷል አልመጣም አይባልም። ስለዚህ እዛ ቦታ ሄጄ ዲፌንድ ለማድረግ ለመነጋገር፣ ለመከራከር ይመቸኛል ያለው የሙያ ማህበሩ በሙሉ ዘመድኩን የሚባል ሰው ነው። ስለዚህ ዘመድኩን በዚህ ስልጣኑ በዚህ አቅሙ ያንን አድርጓል። ፍጹም ዘመድኩን ውሸት ነው የሚል ከሆነ እነ ያሬድ ሹመቴ ሌሎቹ እነ ቴዲ አፍሮ ሙዚቃ ላይ ይሰሩ የነበሩ ሰዎች በሙሉ መጥተው ውሸታም ሆኖ አያውቅም ይበሉኝ። መንዙማ የሚሰሩት የገዳ ሙዚቃ ባለቤቶች ይበሉኝ እና ይሄ በዚህ ምክንያት ነው። በምን ምክንያት መለስ ሞቷል ምን ተሰማህ ሲለኝ እዛ ቴሌቪዥን ላይ ባህላችንም አይደለም እንኳን እኔ በወቅቱ ይቃወሙት የነበሩት እነ ጃዋር በላቸው እነ ማበላቸው የተቋሚ የፖለቲካ ፓርቲዎች በላቸው ሊሞት ሲል እንኳን በተፈረደበት ጊዜ ጌቴሰማኒ ገብቶ አባቶ ቢቻልስ ይቺ ጽዋ ከኔ ትለፍ ያለው አየህ የስጋን ባህሪ ሲገልጥ እና እኔ ጀግና ነኝ እኔ ፎካሪ እኔ ምናምን የሚባልበት አይደለም አይባልም አልልም። ይሄ ከተፈጥሮ ውጭ ያፈነገጠ ነገር እንትን አይባልም። ውሸት ለአንተ ብቻ የሚፈቀድበት ምክንያት የለም። ለአንተ የተፈቀደ ውሸት እኔ የምከለከልበት ጋር የሃይማኖት መምህር ምናምን ስል ፖለቲካው ጋር ስትመጣ ምንም እንትን የሚል ነገር የለም። እሱ አይጠይቅም። በዚህ በኩል የሰሩ የሉም የቤተክርስቲያን አባቶች የቤተክርስቲያን ታሪክን ስታነብ ጀግና አርበኛ አባቶች ነው የኢትዮጵያ ቤተክርስቲያን ያላት እና ፖለቲካን ከሃይማኖት መለየት እፉ ነው አይቻልም። መንሱር ለዘመዴ ምንድን ነው ያለ ጥያቄ? እንዴት ለዘመዴ ደህና ነህ ወይ? አዋከር ነጋ ጅልታ አፋን ኦሮሞ ቤተምቲ አፋን ኦሮሞ ድንሲ ጋፈዳ ዮሲቴ ነጋፈዱ ኒንዳንዳ አጊኒ ማቱ ቱሬራ የሮም ቢያቤ ቱሬራ ወኒን ራፈዴስ በአማርኛ ጠይቃለሁ። አያና ነውፍ ኮልች ጋር ዲፈም ጉዳ ሲዱራ ሰውን ቀቦን ኦኬ ዘመድኩን ቴንክ ሶ ማች። እንግዲህ አፋን ኦሮሞ ማወቅ ማህበረሰቡ ውስጥ አድገሃል ወይ ስለዚህ ማህበረሰብ ታውቃለህ ማለት ነውና እኔ 2-3 ጥያቄ 4ኛ ግን ሽምግልና ነው የምልክህ።
የመጀመሪያው ጥያቄ ያው በኦሮሞ ማህበረሰብ በልተሃል፣ ጠጥተሃል፣ ሞር ደግሞ ቋንቋውንም ይኸው እየተናገርክ ነው። በደንብ ትሰማለህ ቆይተሃል እንጂ ፍሉዌንትሊም ባትናገር ትሰማለህ። ይሄ ማህበረሰብ አንተም እንደምታውቀው ምን ያክል የዋህ ምን ያክል ደግ፣ ውሃ ስትጠይቀው ወተት የሚሰጥህን ማህበረሰብ ብዙ ጊዜ ግን ከአንተ ጋር የምሰማው ነገር ትንሽ የሚዘገንን ነገር ነውና ማሊፍ ከነጎቴው ቦሌሰኮ ለመተ። ሁለተኛ ደግሞ ቀደምም ከቴዲ ጋር ስታወራ የእስልምና ኡስታዞችን ስም እየጠራህ ትናገር ነበርና እነዚህ ሰዎች ያው ሃይማኖት ነው ዳዋ የሚያደርጉት። የነዚህ የእስልምና ኡስታዞችን ስም በተደጋጋሚ ሌላም ብዙ የተቆረጡ ቪዲዮዎችንም አያለው ዛሬም ተናግረሃልና ለምን የነሱን ስም በተደጋጋሚ ታነሳለህ? እነዚህ ሰዎች ፐርሰናሊ አንተን ስምህን ጠርተው የተናገሩት ቪዲዮ ካለ ምናልባት ጥፋተኛ ናቸው ማለት ነውና ለምን እንደዛ ታደርጋለህ? በተቻለ መጠን የነዚህ ሰዎች ስም ባታነሳ። ለምን ብትለኝ እስልምና ውስጥ ትልቅ ክብር አላቸው። ዳዋ ያደርጉልናል፣ ትምህርት ያስተምሩናል፣ እናከብራቸዋለን በእውቀት ከኛ ስለሚበልጡ ማለት ነው። ሶስተኛው ጥያቄ ዘመድኩን ፖለቲከኛ ነህ ወይስ ሃይማኖተኛ ነህ? አራተኛው ጥያቄ እንዳው በጣም ወዳጄ ስለሆነ ሀብታሙ 360 ላይ የሚሰራው በተደጋጋሚ ስለ ስሜ ያነሳል። እንዳው ዘመድኩን አፋን ኦሮሞቲን ሲትማ ዋቀቱ ነቤካ አነመ ሲያሳምቲ እኔ ፖለቲሻን አይደለሁም። እኔ ሽቶዬን እየተቀባው ሱፌን እየለበስኩ ስራዬን የምሰራ ሰው ነኝ። ፕራይም ሚኒስቴሩ ግን በግል ወዳለው ይሄ ፖለቲከኛ አያደርግም። ማድነቅ ትችላለህ፣ ማክበር ትችላለህ እና እንዲያው ሀብታሙን ስታገኘው ወይ ደግሞ በስልክም ተው እሱ ፖለቲከኛ አይደለም እንድትልልኝ ነው። አመሰግናለሁ። ከዚህ በላይ ብዙም አላወራም አያና ስላለ ከልብ አመሰግናለሁ። መሀል ላይ የተረዳሁት ትክክል ከሆነ አላውቅም፣ ቁልፍ የሆኑ ፖይንቶችን ይመስለኛል በኦሮምኛ ነካክቷል። ትርጉሙን እንግዲህ ኮሜንት ላይ አስቀምጡልን። ኦኬ መስቀልድ ነው እንዳይሰሙ የሚፈልጉ የኮድ ካራቶች ከሆኑ እሱን በተረጉሙልን ለአድማጭ ተመልካች ግልጽ እንዲሆን ለማለት ያለው ከፈለጋችሁ፣ ካልሆነ ችግር የለውም። ቋንቋ መማር ግን በጣም ጠቃሚ ነው። ቋንቋ መማር በጣም ጠቃሚ ነው። እሺ ቤተልሔም እንዴት ነሽ? ቴዲ ስለማልችል ነው እኔ ጥያቄ ዘገድዬ ነው። እዛው ተመልሳለህ? ነጥብዬ ነው እኔ። እሺ አንድ ለመቶ እኮ ነን። እሺ መንሱሬ በጣም አመሰግናለሁ። እኔ በአካልም በምንም ተገናኝተን አናውቅም። ሂደቶችን እከታተላለሁ እንደ ማንኛውም ሰው። ኮመንት ስትባል ምንቅፈው አለኝ። እንደ ማንኛውም ሰው ደግሞ ይሄ ሰው ስማርት ነው ስራውን እየሰራ ነው ብዬ ማደንቀው አለኝ ማለት ነው። ግን አንድ ቀን በመኪና ውስጥ የሆነ ነገር ከሆነ ትንሽ የኮመንት ከመስጠት ውጪ ስምህን አንስቼው አላውቅም። አንተም ሰምተህ አታውቅም፣ እርግጠኛ ነኝ። ጉዳይም ስላልሆነ ማለት ነው። እኔ ያንተ ፖለቲካም ሆነ ያንተ ቢዝነስ አይመለከተኝም፣ እንቅፋት አልሆነብኝም ማለት ነው። እና የምናገርህ ነገር የለም። የመጀመሪያው ጥያቄ ከዚህ ማህበረሰብ ጋር በልተሃል፣ ጠጥተሃል፣ አድገሃል ምናምን ብለህ ነግረኸኛል እና ይሄ ውሃ ሲጠይቁት ወተት የሚሰጥ እና ደግና የዋህ ህዝብ ብዙ ጊዜ ትናገረዋለህ ብለሃል እና ስህተቱ እሱ ጋር ነው። ቅድም ለማስረዳት እንደሞከርኩት እንቆጣጠር ከተባለ አያናም ሆነ ምናምን አላረገውም፣ ልንደራረስ አንችልም፣ ወይም ደግሞ ልትበልጡኝም ትችሉ ይሆናል። ግን ያንን ማህበረሰብ ማወቅ ሳይሆን ነኝ እኮ ነኝ የሐረጌ ቆቱ ነኝ ብዬ እኮ ነው የምወጣው። ተግባባን? ስለዚህ ስለ ማህበረሰቡ እንደ ማህበረሰብ የሚወቀስበት ቦታ ላይ ወቅሰዋለሁ። እንደ ማህበረሰብ የሚያስወቅስ ነገር ካለ እንደ ማህበረሰብ እወቅሳለሁ። የምከላከልበት ጊዜ አለ። በአብይ አህመድ በብልጽግና በኦነግ ስህተት ህዝቡ ዋጋ እንዳይከፍል ደግሞ ጥብቅና ቆምለታለሁ። የምከላከልበት ጊዜ አለ። ባልሰራው ስራ ደግሞ ይቀረዋል በሚለው ደግሞ ማህበረሰቡን እንደ ማህበረሰብ ይሄን ብታደርግ ብዬ እናገራለሁ እንጂ ውሃ ሲሰጡት ወተት ሲጠይቁት ውሃ ይሰጣል ምናምን ይሄ አባባል ለአንድ አሁን ከወለጋ ለሚታረድ አማራ ብትነግረው አይሰማም።
ቤቶቹ ሲዘረፍ ነው የሚያውቀው። ገባ? በጓሮ ሬሳ ተከምሮ ሲቀብር ነው የሚያውቀው። ኦሮሞ እያየው መቀበሪያ አቶ መውጫ አቶ ልብስህን ይዘህ አትወጣም፣ ከብትህን ይዘህ አትወጣም ተብሎ ፖለቲከኞቹ በሰሩት ነገር የዛኑ ደግሞ ተቃራኒ ለሚፈናቀሉት፣ ለሚገደሉት፣ ለሚሄዱት ሰዎች ደግሞ ቆሞ ሲያለቅስ የሚገደል አብሮ በማዘኑ በመደበቁ በማረጉ የሚገደል ኦሮሞም ደግሞ አለ። ያው ደግሞ በኦሮሞ ስም የተደራጀ ኦሮሞ አማራን አስወጡልኝ ብሎ ከብቱን እርሻውን የሚከፋፈል ቤቱን የሚከፋፈል ንብረቱን የሚከፋፈል ኦሮሞን የሚያሰድብ አለ። ይሄንን ሚዛናዊ ሆነን መጥቀስ እንጂ ዘላለም ኦሮሞ እንደውም ያበሳጫል። በጣም ያበሳጫል። ውሃ ሲጠይቅ ወተት ይሰጣል ምናምን፣ ደም እየፈሰሰ እያየ ወጥቶ ያልተናገረ ለምንድነው ሰው ይሞታል ያላለ? የአባገዳን ስራ እናውቃለን። አባገዳ ለቀበሮና ለተኩላ ገዳይ 100 ከብት ትቀጣለህ ሲል ለአንድ አማራ ነፍስ የማይጨንቀው አባገዳው በፖለቲካ ተጠልፎ የሰው ህይወት ግድም አይለው እና ይሄንን እንድደግፈው ትፈልገኛለህ? ለአህያ የሚያዝን ለአህያ ሰልፍ የሚወጣ ደብረ ዘይት ላይ ኦሮሞ የሰው ልጅ ሬሳው ተከምሮ ሜዳው ተጨፍጭፎ እያየ እና ኦሮሞ እንደዚህ ያበሽቃል። አሁን በዚህ ሰዓት ኦሮሞ ወተት ሲጠይቅ ውሃ ሲጠይቅ ወተት ይሰጣል የሚለው አብሻቂ አናዳጅ ካለ እንደ አንድ እንደዛ ማህበረሰብ ውስጥ እንዳለ ሰው ማድረግ ያለብኝ ስህተቱን ተናግረን ስህተቱ የሚታረምበትን ኦሮሞ ሁሉ እንደዛ እንዳልሆነ ኦሮሞን እዚህ ስህተት ውስጥ እየከተቱት ያሉት በኦሮሞ ስም የሚነግዱ ዘርፈ ብዙ ሺህ ፖለቲከኞች መሆናቸው መናገር መቻል አለብን። ካንተም ወድልህ ነገር ልንገር፣ ሲጠይቁት እናገራለን። ጠቅላይ ሚኒስትሩን መውደድ፣ ማፍቀር፣ ማምለክ መብት ራይት እኮ ነው ይሄ። ያንን ላከብርልህ ይገባል። መከራከር ግን እንችላለን፣ ክርክር ከፈለክ። እኔ ደግሞ አልወደውም፣ እኔ ደግሞ ገዳይ ነው የምለው፣ ጨፍጫፊ ነው የምለው፣ የኢትዮጵያ አውዳሚ ነው የምለው። አንተ መውደዱን ይዘህ እኔ ደግሞ ጨፍጫፊነቱን ይዘን በእንደዚህ አይነት መድረክ መነጋገር እንችላለን። የኔን ሐሳብ የሚገዛ ይገዛዋል፣ ያንተን ሐሳብ የሚገዛ ይገዛዋል። ሐሳባችን እንጂ ጠረጴዛ ላይ የቀረበው እኔና መንሱር በርስት አልተጣላን፣ በሚስት አልተጣላን። ምንድነው የሚያገናኘን? ላለመስማማት ደግሞ ተስማምተን እንሄዳለን። በዛ ይቀጥላል ማለት ነው። ስለዚህ ይሄ ሊሰመርበት ይገባል እና የኦሮሞ ማህበረሰብ ልክ ትግራዮች ዋጋ እንደከፈሉት ማለት ነው በቲፒኤልኤፍ ስተት የብሪጅስቶን የመሲ እናትና ቤተሰብ ዋጋ ከፍለዋል። ፖለቲካ ውስጥ የሌሉ ሰዎች በየመንደሩ እየዞሩ ስንቱ የትግራይ ተወላጅ ነው ዋጋ የከፈለው ከቅዱስ ፓትርያርኩ ጀምሮ። እኔ ሴት ነው ምላት ብሎ ብልጽግናን አግዘው እነ ዳንኤል ክብረት እነ ስዩም አሁን የተሰደደው ኦሮሞ ነኝ የሚለው ነጋዴ ታዬ ቦጋለ የሚባል እንዴት ነው የሰደቧቸው? እንዴት ነው አንተ ብሎ ያዋረዷቸው? እና ኦሮሞን ነው የሚወክሉት? ትክክል አይደለም። አልጠቀሙትም። ኦሮሞን የሚጠቅመው ፖለቲከኞች የሚሰሩትን ስራ ይሄ እኔን አይወክለኝም ሲል ነው። አንድ ኦሮሞ ወጥቶ እየተደረገ ባለው ጭፍጨፋ ተቃውሞ ያደረገ የለም። ለአመል አሁን ሰምቻለሁ። ዙቃላ ላይ እነዚህ አባቶች ሲገደሉ ኦነግ መግለጫ አውጥቷል አይደል? ያለ በትክክለኛ መስኩ ተጣርቶ የነዚህ አባቶች ገዳይ ይውጣልኝ ብሏል። ኦነግ ሰምቻለሁ። ከኦሮሞ የምፈልገው እንደዚህ አይነት ነገር። ስለዚህ ዝም ብለን ከመሬት ተነስተን ኦሮሞ ወተት ዋሲሉት የሮቢ ሻንጋ ፈተን አነን ማከና እሱ የለም። እንደሱ አይነት ጨዋታ የለም። ትክክል አይደለም። በእኔ ነው በእኔ እይታ እንጂ ማህበረሰቡ የዋህ ደግ አውቀዋለሁ። ለእኔ አትነግረኝም። ከሐረርጌ በል ጅማ በሻሻ በል እዚህ ሜታ ሮቢ በል ሁሉም ጋር የተጠይቅ አውቃቸዋለሁ። አይነገረኝም። አሁን እኮ የተጨፈጨፈ ያለው ኦሮሞ ነው። መናገር ግን እናንተ አትፈልጉም። እየታገተ ያለው ኦሮሞ ነው። መናገር አትፈልጉም። መንግስት የኦነግ ሸኔ ስንቅ አቀባይ መንገድ መሪ ነው ብሎ የሚቀጠቅጠው ኦሮሞን ነው። በድሮን የሚቀጠቅጠው ኦሮሞን ነው። ኦነግ ሸኔ መጥቶ የብልጽግና ካድሬን የብልጽግና ሚሊሻ ነው ብሎ የሚቀጠቅጠው የሚገለው ኦሮሞን ነው። ኦሮሞስ ጸጥ ብሏል። ይሄ ራሱ ትክክል አይደለም።
ትክክል አይደለም። ይሄን እቃወማለሁ። የእስልምና ኡስታዞችን ያልከኝ እኔ ሁሉንም አልናገርም፣ በፍጹም አልናገርም። አሌፍ ባብዬ ቁርአን ቀርቼ ነው ያደግኩት ሐረርጌ ሀይ እነሱ እኔ ጋር መጥተው ዳዊት ደግሞ ፍካሬ ጻድቃን ወዛጣን መዝሙር ዘዳዊት ሃሌሉያ ብፁዕ ብእሲ ዘይሆረ በምክረ ረሲያን ብለው ዳዊት ደግሞ ነው ያደግ ነው 1968 እስከ 1970 ዓመተ ምህረት ሐረርጌ በቆየሁበት ጊዜ ነው የማውቀው ከነ ኢብሮ ጋር ከነ ሼክ ሁሴን ጋር እናቴን የቀበሯት እናቴን ወደ አፈር ያገቡልኝ ሙስሊሞች ናቸው። ቤተሰብ አለኝ፣ ለእስልምና ክብር አለኝ። ከኔ በላይ እስልምናን የሚያቅም የለም። የሐረር ሰው ሆነ ይሄንን ለመናገር አትችልም። ግንስ በሚደረገው ነገር ባለው ነገር ላይ ትችት እሰጣለሁ። ማንን? የራሴን ከፓትርያርኩ ጀምሮ እስከ ጳጳሳት ጀምሮ ምናምን ይሄ ትክክል አይደለም የሚለው እንደማንም ሰው ሐሳብ እሰጣለሁ። አንድ በፕሮቴስታንት ውስጥ ያሉትን ሐሳብ እሰጥባቸዋለሁ። ሚጥራገር ካለ ከኔም ማለቅም ከዛም ማለቅ ይሄ ትክክል አይደለም ብዬ ከእስልምናም እንደዛው እኔ እገሌ የሚባል ሙስሊም ኡስታዝ በሚያደርገው ነገር ተጠይፌ ስተቸው እስልምና ተነካ ማለት ይሄ ጅልነት ነው። ትክክል አይደለም። አባ ከሌ መምህር ከሌ ተብሎ ሲነገር ሲተች ያ ሰውዬ ራሱ ነው እንጂ ነው ሃይማኖት አይወክል። ሃይማኖት ይክ ፖለቲከኞቹም ሲነኩ ህዝብ ማሊ ይወሸቃሉ። በሃይማኖት ስምም ሲያጭበረብር ህዝብ ከህዝብ ሲያፋጅ ከርሞ ስትናገረው እስልምና የተነካ ይላል። እስልምና በማንም አጭበርባሪ ትከሻ ስር ተቀምጦ የሚሄድ አይደለም። የእስልምናን አባቶች እናውቃቸዋለን፣ ኖረንበታል። የፕሮቴስታንት አባቶች እናውቃቸዋለን፣ አጭበርባሪውን ደግሞ እናውቃለን፣ እተቻለሁ። ስለዚህ ነገም የምቀጥለው ነው ማለት ነው። እነሱ ተናገሩኝ አልተናገሩኝ፣ ጻፉብኝ አልተጻፉብኝ፣ እንደ ጉድ አይደል የሚጽፉብኝ፣ እንደ ጉድ አይደል እንደ ፎቶዬን ዘቅዝቀው ምን ብለው የሚናገሩት። ደስ እያለኝ እጠጣለሁ ስድባቸውን፣ ደስ እያለኝ አጠጣቸዋለሁ። ችግር የለውም። ሐሳብ ነው የምሸጠው፣ ሐሳብ ነው የምጽፈው። እስልምናን ግን አልናገርም። የሰማይ ነው። እስልምናን አልናገርም። ፕሮቴስታንት ሃይማኖቱን አልናገርም። ካቶሊክ ሃይማኖቱን አልናገርም። እዛ ውስጥ የተደበቀውን ግን መናገር መብቴ ነው። እስልምናን ለመናገር እስልምናን ማወቅ አለበት። የመጨረሻውን ነገር ልሂድ። አንድ ነገር ተነሳ። የአህያ ስጋ መብላት አልተጀመረም መንሱሬ? የአህያ ስጋ መብላት ተጀመረና ፔጂ ላይ የመጡ ራሳቸው ጋር እየሄዱ ልክ ኦርቶዶክስ እንደምትፈቅድ ይሄንን የሚበሉት ክርስቲያኖች እንደሆኑ አድርጎ አሉ። ሙስሊሞቹ ማለት ነው። ትክክል አይደለም። ይሄ በሐዲሱ የተፈቀደው የእንትና አህያ አይፈቀድም። የአንድ ቀን ተፈቀደው የተተወው የሜዳ አህያ ይቻላል፣ እንደዚህ ይቻላል፣ እንደዚህ ይቻላል ብዬ ያንኑ መምህራኖቹ ኡስታዞቹ ያስተማሩትን በኦሮምኛ በእንግሊዝኛ በአረብኛ ያስተማሩትን አመጣው። እስላሞቹ በሙሉ እነዚህ በቃ ገና ምንም እኮ ቁርአን ያልቀሩ አዲስ እንትን ያላሉ ፎቶዬን ዘቅዝቀው እስልምናን ተሳደበ ብለው አገር ይያዛሉ። የኛ ልጆች ደግሞ የእመቤታችንን ስዕል ይዘው እንደዚህ ዘቅዝቀው በአንተ ምክንያት ሃይማኖታችን ተሰደባሉ። ለምን ሲዘቀዝቀኝ አይከርምም? እኔ የምቀጣው እኔ የምጠየቀው እነዚህ ሰዎች ሄደው ኡስታዙን ጠይቀው እኔ የተናገርኩት ስህተት ከሆነ እስልምናውን እኮ ነው ያጸናሁት፣ ትምህርቱን እኮ ነው ያጸናሁት። እንዲህ ነው በእስልምና የሚባለው ብዬ ነው ያልኩት። ከሀገር ቤት ካልቸር ጋር አያይዘው ያንን ማለታቸው ትክክል አይደለም። ስለዚህ ይሄ የሚመጣውን ለመቀበል ዝግጁ ነኝ ማለት ነው። እና ነገም አነሳለሁ፣ እተቻለሁ። አደባባይ የወጣው ሰው ስለሆንኩ እተቻለሁ። እስልምናን ግን አልነካም። ፖለቲከኛ ነህ ወይስ ሃይማኖተኛ ብለኛል። ሁለቱንም ነኝ። ሁለቱንም አያይዤ እሄዳለሁ። ሁለቱንም አቻችዬ እሄዳለሁ። እንደ ዜጋ ስለ ሀገሬ ስለሚያገባኝ የሀገሬን ጉዳይ ሞግታለሁ፣ እጠይቃለሁ፣ እከራከራለሁ በገባኝ መጠን። ፖለቲከኛ ካስባለኝ የኔ የምታጠነጥነው ድሃ ተበደለ፣ ፍርድ ተጓደለ፣ እስላም ይገደል፣ ክርስቲያን ይገደል፣ ኦሮሞ ይገደል፣ ምን ይገደል መጮ ነው ስራዬ። ስለ ፖሊሲ ቀረጻ ስለ ምናምን የለኝም አለ። ይሄ ፖለቲከኛ ካስባለኝ አንተ ምን ትላለህ? ሽሮ ተወደደ ትላለህ፣ ነዳጅ ጨመረ ትላለህ፣ ምናምን ትላለህ። ፖለቲካ ነው።
ፖለቲከኛ ግን አይደለም። ሁሉ ነገር ፖለቲካ፣ እንቅስቃሴዎች ሁሉ ዳንስ ናቸው እንደሚባለው አንተ የምትጠይቀው የምታነሳው ነገር በሙሉ ፖለቲካ ነው። ስለዚህ ይሄ ካስባለ ፖለቲከኛ ነኝ እንደ ዜጋ ማለት ነው። እንደ አማኝ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ነኝ። ከዛም አልፎ ቤተክርስቲያኒቷ ሰርተፊኬት የሰጠችኝ መምህር ነኝ። ሃይማኖቴ ከሀገሬን ጉዳይ ከማንሳት አልተጣላብኝም። የሀገሬን ጉዳይ ማንሳቴ ከፖለቲካዬ ጋር አልተጣላብኝም። አለቀ። አብይ አህመድ ቸርች ሄዶ ይጸልያል፣ የሀገር መሪ ነው፣ ይሰብካል፣ እንደ ፓስተርም ማለት ነው። ተጣላበት አልተጣላበትም። ለሱ የተፈቀደ ለዘመድኩን የማይፈቀድበት ምክንያት የለም። እና ይሄን በዚህ እንድትወስድልኝ የሀገሬን ጥፋት የሀገሬን ምን እንትኑን ግን አልፈልግም። ለምሳሌ አይተህ እንደሆነ የሶስቱ ቀን የጾም ጊዜ እናንተ ጥቁር ለብሳን ነበር ለኦርቶዶክሳውያን። አንተም አይ ትዝ ይለኛል፣ ሙስሊም እኮ ነህ ግን ጥቁር ለብሳል። ሀዘኑ ሀዘኔ ነው፣ ጉዳታችሁ ጉዳቴ ነው ብለን ያደረከው። ከዛ ወጣቱ ሰልፍ መውጣት እየፈለገ ቤተክርስቲያኒቷ ግን ምን አለች? አይቻልም፣ በቃ መልስ አግኝተናል ከመንግስት ይቁም አለች። ከዛ እኔ ወጥቼ ባጫጩኸው እኮ 4 5 የሚወጣ ሰው አላጣም ነበር። የቤተክርስቲያን እንስማ፣ አባቶቻችን ያሉት እንስማ። እኔ ተሰደብኩ። እኔ ሩቅ ነኝ። ሩቅ ሆኜ የምለኩሰው እሳት የሚያመጣው ከባድ ነገር ነው። ቤተክርስቲያኒቷ ግን ሰልፉ ይወጣ ብትል እኔ ከፊቱ ውጣ ምለው የቤተክርስቲያኒቷን ቃል ነው የምሰማው። ቤተክርስቲያኒቷ አይሆንም ስትል አቆምኩ። በቃ አለ። ስለዚህ በዚህ እንዲታየልኝ እፈልጋለሁ። ሽምግልና ልከኸኛል። ሽምግልና እደውላለሁ፣ እጠይቀዋለሁ፣ አነጋግራለሁ። ምንም ችግር የለው። ሀብታሙ አያሌው ፖለቲከኛ ነው። ሀብታሙ አያሌው ጋዜጠኛ ነው። ሀብታሙ አያሌው ከሚደርሱት መረጃዎች ተነስቶ በራሱ እሳቤ በራሱ ምን ይተነትናል፣ ያውቃል። ለምን ይሄን አረክ ምን አግኝተበት ነው አልልም። አንተ ግን እንደ አንድ ኢትዮጵያዊ ልከኸኛል፣ አማልደኝ፣ አገናኘኝ፣ ላስረዳው ብለሃል። ስለዚህ እንደ አንድ ኢትዮጵያዊ ያንተን ፈቃድ ወስጄ ሀብታሙና አንተ እንድትነጋገሩ እንድትወያዩ እጠይቅልሃለሁ። እሺ ካለ እሺ፣ እሺ ካላለ ደግሞ እምቢ ብሎኛል ብዬ እነግርሃለሁ። እና ቴዲ ጋር ስልክህን አስቀምጥልኝ፣ ቴዲ ትሰጠኛለህ። ይሄንን አደርጋለሁ መንሱሪ። Ethio 7 Star